ማለት ለኔ እንደ ኋላ ኪሴ በል በምትፈልግ ሰዓት አንስተን ተጠቀመው ማለት ነው። ዛዩ ፍስሐ ይባላል። የደሴ ከተማ ነዋሪ ሲሆን በኮምፒውተርና በጽሁፍ አገልግሎት ተሰማርቼ የሚሰራ ነጋዴ ነኝ። የኦሮሚያ ህብረት ስራ ባንክ ባመቻቸው ምቹ የብድር አገልግሎት ተጠቃሚ በመሆኔ በጣም ደስተኛ ነኝ። ምቹ ብድር ከመበደሬ በፊት አንዳንድ ብድሮችን ምናምን የማገኘው ከቤተሰብ ከዘመድ ከአንዳንድ ነገሮች ከማገኛቸው ከራሴም ላይ ከማገኘው ትርፍ እያረፍኩ ነበር የምጠቀመው። ያ በቂ ስላልነበረ ነው ወደ ምቹ ብድር የገባሁት። ለብድሩ የሰማሁት መጀመሪያ ከባንኮቹ ሰራተኞች ነበረ። ከባንኮቹ ሰራተኞች ብድሩን ሰማሁኝ። ከዛ በኋላ ግን በሚዲያም በምንም ስሰማ ባንኮቹ ጋር ሄጄ ጠየኳቸው። የባንኮቹ ሰራተኞች ደግሞ በጣም ደስ የሚሉና ለመጠየቅም ለምንም ይመቹ ስለነበሩ እነሱ በደንብ አስረዱኝ። ከዛ በኋላ ጀመርኩ ብድሩን ለመጀመሪያ ጊዜ ስበድር ከ30 ነበረ የጀመረልኝ። የሰጠኝ መጀመሪያ 30 ሺህ ብር ነበረ። ከዛ እያደገ አሁን 75 ድረስ ደርሻለሁኝ። ከዚህ በኋላም ከነሱ ጋር እንደሚቀጥል ነው እንደማያቆም ተስፋ አደርጋለሁኝ። እሱ ጋር ያደረኩኝ እንደምሰራ ምን ተስፋ አለኝ። ምቹ ብድርን ለመጀመሪያ ጊዜ ስገናኝ በጣም ብር አስፈላጊ በሆነ ሰዓት ላይ ነው ያገኘሁት። ብር ቃለ መግዛት ፈልጌ ቃለ ማስመጣት ያንን ብር ለማግኘት አልቻልኩም ነበር ለጨረታም ለምንም። ከዛ እንዳጋጣሚ ይሄን ሲሰማ ወደ እነሱ ሄድ ደቂቃ አልፈጀብኝም ብድሩን ለማግኘት ራሱ ማለት ነው። በጣም የተመቻቸና በጣም አስፈላጊ የሆነ ነው የብድሩ አሰጣጥ ማለት ነው። ቁጭ ብለህ በስልክህ እየነካካህ አፕሊኬሽኑን እየተጠቀምክ ስልክ ላይ ማለት ነው እዚሁ ላይ እያያችሁ ስልክ ላይ ወዲያው ቀጥታ ይገባልሃል ቴክስቱን። እዛው በስልክ ላይ ነው የምትጨርሰው። ባንኩን ድረስ መሄድ አያስፈልግህም ብድሩን ለማግኘት ማለት ነው። እና በጣም ደስ የሚልና የተመቻቸ ነው። በንግድ ውስጥ ላይ አሁን እሱን መበደር ከጀመርኩ በኋላ ማሽኖቼንም ገዝቻለሁኝ። ብዙ ነገሮችን አሳድጌያለሁኝ፣ አስፋፍቻለሁኝ ስራዬንም። እስካሁን ወደ 10 ዙር ተበድሬያለሁኝ። ከዚህ በኋላም ብዙ ጊዜ እበደራለሁ ብዬ ተስፋ አደርጋለሁ። ማለት ለኔ እንደ ኋላ ኪሴ በል በምትፈልግ ሰዓት አንስተን ተጠቀመው ማለት ነው። እና በጣም ደስ የሚል ነው። እኔ ይሄን ከሰማሁ በኋላ ደስተኛ ነኝ። በስራዬም ላይ ደስተኛ ነኝ። ሌሎች ነጋዴዎችን የምመክረው ነገር ቢኖር በቅርበት ባላቸው ባንኩ ሄደው መጠየቅና እነሱም ግንዛቤ ወስደው እንደኛ ቢበደሩና ስራቸውን ቢያስፋፉ ላለሁኝ ለነጋዴ ሁሉ አስፈላጊ የሆነ ነገር ነው። ምቹ ማለት እንደ ስሙ ምቹ የሆነ ነገርና ለመበደርም ቀላል የሆነ ነገር ስለሆነ በባንኩ ባለው አቅራቢያ ተጠቅመው ቢበደሩ ብዬ እመክራለሁ።